ማን ዩናይትድ እና ሜሰን ግሪንውድ አሁንም እኮ ጣፈንታቸው አልተለያየም። ዩናይትድ እና ግሪንውድ በአንድ ጉዳይ ላይ አሁንም ተሳስረዋል። እርግጥ ታሪኩን መፋቅ አይችልም። ሜሰን ግሪንውድ የቀድሞ የማንቸስተር ዩናይትድ ተጫዋች ነው። እሱን ተውት፣ እሱን አይደለም እላችሁ። ሜሰን ግሪንውድ በ10 ይሸጥ በ20 በመቶ ይሸጥ በ80 ማርሴይ ይሄን ተጫዋች ከሸጠ ከሽያጩ 40% የሚሆነውን ገንዘብ ለማንቸስተር ዩናይትድ ሰብስቦ መክፈል አለበት። ይሄ ሴሎን ክሎዝ ስትሸጠው 40% ለኔ የሚለው ይሄ ስምምነት በሜሰን ግሪንውድ ኮንትራት ላይ ሰፍሮ ነው ወደ ስታድ ቬሎድሮም የተሻገረው እና የግሪንውድ ጉዳይ የዩናይትድ ትርፍ ጉዳይም ጭምር። ግሪንውድ ከማርሴይ ወደ ጋላታሳራይ የሚሄድ ወደ የትም ሲዘዋወር ገንዘብ ከተከፈለበት ዩናይትድ ወጪውን ቀንሶ ገቢውን ለማሳደግ የሚውተረተረው ዩናይትድ ኢንቮይስ ይልካል ለማርሴይ እና ኦኤም ቻምፒየንስ ሊግ ተሳታፊ አይደለም